አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቤተሰብ እንዴት ናችሁ? አላችሁ ወይ? ደህና ናችሁ? እኔ ጋ አልሐምዱሊላህ ሁሉ ሰላም ነው። ስራ፣ አፍያ፣ ጤንነት አልሐምዱሊላህ። ገና አሁን ከእንቅልፋችን እየተነሳን ነው። እንደዚህ ያለ ነገር ፈለግ እናደርግና ያው ጽዳት 01 ብዬ አሁን እየገባው ነው። በእርግጥ ግማሹን አዝግቼዋለሁ። ይሄ ገና አሁን እየጀመርኩ ነው። እዚህ ቦታ ያው ይወጣሉ ይገባሉ፣ እዚህ ያቆሽሻሉ ማለት ነው። የቆሸሸ ቦታ አለ። እቺን ጽድት አደርገዋለሁ ማለት ነው። እየወለወልኩ ነው። በነገራችን ላይ እየወለወልኩ ነው። እዚህ ቦታ ትላንት እንግዳ ነበረንና ሲመላለሱ ይሄ እንደ ውጭ በር ነው የሚጠቀሙት። ከውጭ የሚመጣ ሰው ሁሉ በዚህ በር ነው የሚገባ እና እንደዚህ ሲመላለሱ ቆሻሻ ይዞ ይገባሉ። በጫማቸው በምናቸው አዋራ አይነት ነገር ይገባል። ከዛ እዚች ጋር ጽድት ታደርገዋለሁ። ሌላውን አዝቼ ጨርሻለሁ። ቤቱን ሙሉ በሙሉ ጨርሻለሁ። ግን እዚህ ቦታ ብቻ ነበር የቀረኝ ጣውላውና ምግብ የበሉበት ጠረጴዛና እቺ ቦታ ነበረች የቀረችው። በነገራችን ላይ በዛ በኩል አለ ሳሎን፣ አንድ ሳላ አለ። ያ ሳላ ደግሞ እንትን ተነጥፎበታል። ግን መወለወል ቦታ ትንሽዬ ቦታ አለች። ትንሽ ቦታ አለ መወለወል፣ ግን አልጨረስኩም። ትንሽ ያው መፈለግ ነው። በቃ ቆሻሻ ያለበት ቦታ ፈለግ አድርጌ ውጭም እንደዚህ እየመጡ እየገቡ ምናምን ከቆሻሻ እንደዚህ ደጅ ጥርግርግ አድርገዋለሁ። በእርግጥ እኔ ውጪ ወጥቼ አልጠርግም፣ ወንድ ነው የሚጠርገው። እኔ ውጪ አልወጣም፣ ከቤት ውጪ አልወጣም። እንደዚህ ደጅ እንደዚህ ረግጦ የሚገቡበት ቦታ እቺን ጠርዟን ብቻ ወለውላታለሁ። ውጪ ሙሉ በሙሉ ከፎቁ ተነስቶ ታች ድረስ ወንድ ነው የሚጠርገው፣ እኔ አይደለሁም። እና ወደዛ እሄዳለሁ ማለት ነው። በዚህ በኩል አንድ ወንዶች ክላስ አለ። በዛ በር ነው የሚገቡት። እነሱም ረግጦ የሚገቡበት ቦታ አለች። ከዛ እሱም ትንሽ ነው፣ የነሱ እንደዚህ ትልቅ አይደለም፣ ትንሽ ነው። እሷንም ወለወል አድርጌ እመለሳለሁ ማለት ነው። እዛ የሰውየው ዘመድ ምናምን ጓደኛ ይዞ ሲገባ በዛ ይገባል እና እሱንም ያው ጨርሻለሁ። ግን መወልወሉ ብቻ ነው የቀረኝ። ወልወል አድርጌ እመለሳለሁ ማለት ነው። ከዛ እሱ ሲመጣም ሲገባም ሲወጣም ወደዚህ ሴት ካለ ወደዚህ አያልፍም። እሱ ወንድ ነው ይዞ የሚመጣው። ስለዚህ በዛ በኩል ይገባል፣ የፈለገውን ደውሎ ይነግራል። በር ላይ ቁጭ እናደርጋለን፣ ይወስዳል ማለት ነው። እንደዛ ነው የምንጠቀመው። ከዛ እኔ ራሱ ተመልሼ ሲመጣ እርጥብ ስለሆነ ጫማዬ ምልክት እንዳይል ቆሻሻ እንዳይመስል ማለት እየወለወልኩኝ እመጣለሁ ማለት ነው። እንደዚህ እየወለወልኩኝ እመጣለሁ። ከዛ ጨርሻለሁ። አሁን ትንሽ በቃ ጣውላ ብቻ ነው የቀረኝ። እንደዛ ጣውላ ነው የቀረኝ። አሁን እሱን አስቀምጬ እመጣለሁ። እሱን አስቀምጬ መጥቼ ይሄን ጣውላ ቁጭ ብሎ ስለሚበሉበት ያንጠባጠቡት ነገር አለ። እሱን ፎጣ ይዤ መጥቼ እሱን ወልወል አደርጋለሁ። ይሄ በነገራችን ላይ እኔ ይሄንን ነጮቹን ማለት ነው እንደ እንትን አይነት እንዲጠቀሙ ነበር የሚያስቀምጠው። ሁሉም ላይ አለ፣ አንዳንድ ጠረጴዛ ላይ አለ፣ ግን አይጠቀሙም። እሱ ጠረጴዛ ላይ ምግብ እንዳይጠማጠብ ማለት ነው እሱን አስቀምጦ እንዲበሉ ነው እኔ ያስቀመጥኩት። ግን እነሱ ይሄንን አይጠቀሙም። እዚህም እዛም እየጣሉ ነው የሚበሉት። አሁን ይሄ እንትኑ ራሱ ማለት ነው በቃ ቆሻሻ ይጥላሉ፣ ይጠቢ፣ ቆሻሻ ይጣላል፣ ይጠቢ፣ ምግብ እያንጠባጠቡ ይበላሉ፣ ይጠቢ ነው የሚሉት። አሁን ይሄ በቃ ቆሻሻውን እንዳለ በጣም ያሳያል። ስለዚህ ትተሽ ማለፋችን ላዝም ይሄንን መወልወል አለብሽ። እና ይችን አሁን እዛ ቁጭ ብለው ሲያዩ ያንጸባርቃል፣ ዘይት ምናምን እንደዛ እንዲሆን ደግሞ እኔ አልፈልግም። በጣም ነው የሚያስጠላው።
ጽዳት ለራስ ነው። ለማንኛውም ጽድት ስናደርግ ለራሳችን ነው እና ንጽህና ለራስ ይጠቅማል። እና ዛሬ የሰራሽውን ያው ነገም ለራስሽ ቤትም ሲኖርሽም እንደዛ ጽድት ማድረግ ልምድ ይሆናል ማለት ነው። እና ይሄንን ፏፏ እያረኩኝ ቤቱን አጠቃላይ ፏ አድርጌዋለሁ። በጣም በቃ ጽድት አድርጌያለሁ ቤቱን፣ ሌላ ቦታ ማለት ነው። ሌላውን ማለት እቺ ጠረጴዛ ብቻ ነች የቀረችኝ። አሁን ጨርሻለሁ። ይሄንን እነሱ እንዲጠቀሙ ነበር ያደረኩት። ገባችሁ አይደለም? እነሱ ግን አንድ ቀን ፈቶ ታይቶ አያውቁም። በረመዳን ውስጥ ሌላ አይነት ነበር ያደረኩት። አሁን ደግሞ ኖርማል ነው። ይሄንን እያነሱ ቢጠቀሙ ሁሉንም ሰብስቤ እያጠብኩኝ ቁጭ እያረኩ ነበር የሚጠቀሙት። ግን አንድ ቀንም አንስቼ ቆሽሾ አንድ ቀን አንስቼ አላቅም። አይቆሽም እሱ። እነሱ የሚያቆሹት ምንድነው? ጠረጴዛውንና ታች ይጥላሉ፣ ኩርሲ ላይ ራሱ ይጥላሉ ማለት ነው። አስቸጋሪ ነው። እኔ እንደጠበቅኩኝ ያውቃሉ መሰለኝ። እና ይሄንን ይመስላል ውዶቼ። ይሄው ቤቱን እንደዚህ ጽድት እናደርግና ያው በኋላ ከተናገሩ በኋላ ከመስራት አሁን ራሴ ፈለግ አድርጌ ያለን ቆሻሻም ቆሻል፣ ይሄ ቆሻል የሚባል ቦታ ራሴ ፈልጌ ካጸዳም በኋላ እነሱ ፈልገው ምን ያወራሉ። ስለዚህ ይሄንን ይመስላል። ጣውላውን ጨርሼዋለሁ። እሱ ብቻ ነበር አይቀራ፣ እሱን ጨርሻለሁ። በቃ ውዶቼ እንደዛ ነው። እና ቤቱንም አጽድቼዋለሁ። የቀረ ቤት ነበረ፣ ቤቱን አጽድቼዋለሁ። ይሄው አሁን ቤቱን ፏፏፏ አድርጌ እጣን አጭሼ ምን አድርጌ ይኸው እዚች ጋር ነው ቁጭ ብሎት መጥቶ ሴትዮውም ሰውየውም እዚህ ቁጭ ላሉ ፊልም ለማየት ማለት ነው። ኳስ ይከታተላሉ፣ ፊልም ያያሉ፣ ብዙ አይነት ነገር ስለሚያዩ ማለት እዚች ነው መጥቶ ቁጭ ብሎ። ስለዚህ እሱን ቀድሜ አጽድቼዋለሁ። እና ውዶቼ ይሄንን ይመስላል። ጽድት አድርጌ ፏ አድርጌ ቤቴን ምን እንዳስመሰልኩ አበባ ነው ያስመሰልኩት ቤቱን ማለት ነው። በእውነት አበባ ነው ያስመሰልኩት። እኔ ካሜራ ብዙም አያምርም እንጂ ማለት ነው። ቤቱ እንደዚህ ኖርማል ብታዩ ማለት በጣም አሳምሬ ነው ያጸዳሁት ማለት ነው። ጽድት አድርጌ አሁን አልጨረስኩም። ይኸው እንትኑን ራሱ